እግዚአብሔር መልካም ነው በሉ። እግዚአብሔር መልካም ነው። እንደገና እግዚአብሔር መልካም ነው በሉ። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። አሜን። ሁሌ ለምን እንደዚህ እንደምታውቃላችሁ መልካም ነው እግዚአብሔር። መልካም አይደለም የሚል አለ። መልካም ቢሆንማ የሚል ይሄ ነገር ለምን ሆነ የሚል አለ። አለመሳካት፣ አለመከናወን፣ በሽታ፣ ሌላ ነገርን እንደ ማስረጃ እያመጣ እግዚአብሔር መልካም ቢሆን ይሄ ነገር ለምን እንደዚህ ሆነ እስካሁን ይላል። የእግዚአብሔር መልካምነት ከሁኔታ ጋር አይገናኝም። አሜን። እግዚአብሔር መልካም ነው። አሜን። እስኪ መልካም ነው በሉ። እስኪ መልካም ነው። እግዚአብሔር መልካም ነው በሉ። እግዚአብሔር መልካም ነው። ይሳካ ባይሳካ ቢሞላ ቢጎድል ግን ቢሆን እግዚአብሔር መልካም ነው። አሜን። ሁሌ ጠላትን የምናሸንፈው በዚህ ነው። መልካም ስንል መልካም ይሆናል። አሜን። ኧረ አሜን። አሜን። መልካም ያገኘናል። አሜን። በጠላት አንመችም ማለት ነው። እግዚአብሔር የተባረከ ይሆን። አሜን። ይህንን ሰዓት የሰጠን ጌታ ይባረክ። አሜን። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። እግዚአብሔር ስለረዳን እንጂ በጉልበትና በኃይላችን በጥበባችን እዚህ እንዳልደረስን የእግዚአብሔር ቃል ይናገራል። ያልጠፋ ነው ብሎ ከእግዚአብሔር ምሕረት የተነሳ ነው። በቃ ምሕረቱ ነው እዚህ እንድንደርስ ያደረገን የእግዚአብሔር ምሕረት ነው የሚለው የእግዚአብሔር ቃል። እግዚአብሔር ይባረክ። እዚህ ከዛሬ እንድንደርስ ያደረገን እግዚአብሔር ስሙ ለዘላለም ይባረክ። አልጠፋንም፣ ተገናኝተናል። ጌታ ለዘላለም ይባረክ። ብዙዎች ተመኝተው ያላገኙት አሉ። እኛ ግን ዛሬ ደርሰናል። ለዘላለም ጌታ ይባረክ። ቀላል ሊመስል ይችላል። እግዚአብሔር መልካም ስለሆነ ዛሬ ደርሰናል። ዛሬ ደግሞ ልዩ ስጦታ እግዚአብሔር ይሰጠናል። ያ የእግዚአብሔር ልዩ ስጦታ ደግሞ የእግዚአብሔር ቃል ነው። እግዚአብሔር በቃል ይናገራል። የእግዚአብሔር ንግግር ከሌሎች ንግግሮች ይለያል። እግዚአብሔር ሲናገር የሚሆን ነገር አለው። የሚንቀሳቀስ ነገር አለው። የሚሰራ ነገር አለ። የሚነቀል ነገር አለ። የሚተከል ነገር አለ። ይሄ ከንግግሮች ሁሉ በላይ ትልቅ ንግግር ለእግዚአብሔር ንግግር ነው። ልባቸውን ለሚመልሱ ይናገራልና ይላል ዳዊት። እንዳያልፈን ቃሉ ያ መልካም የሆነ የእግዚአብሔር ቃል እንዳያልፈን ልባችንን እግዚአብሔር ለቃሉ እንድናዘጋጅ እንዲረዳን እንጸልያለን። እግዚአብሔር እንዲረዳን። ዛሬ ምንድነው እግዚአብሔር ሊናገርን ያለው? ዛሬ ለምን መጣ ወደዚህ? ምንድነው የእግዚአብሔር ንግግር ለኔ? ቃሉ ምንድነው ዛሬ? ሃሌሉያ! እግዚአብሔር ይናገራል። ዳዊት እንደዛ ነው ያለው። እግዚአብሔር አምላክ የሚናገረውን እሰማለሁ። ሰላምን ለሕዝቡና ለቅዱሳኑ ልባቸውንም ወደ እርሱ ለሚመልሱ ይናገራልና ይላል የእግዚአብሔር ንግግር። ሃሌሉያ! ለሱ ወደ እሱ ልባቸውን ለሚመልስ የሚናገር አስደናቂ ንግግር የሚናገር ካሉበት የሚያወጣ የሚነጥቅ የሚለይ የእግዚአብሔር ንግግር የእግዚአብሔር ድምፅ በጌታ በኢየሱስ ክርስቶስ ስም በዚህ ጉባኤ ላይ ይለቀቅ። አሜን። እግዚአብሔር ይናገረን። በኢየሱስ ስም የእግዚአብሔር ንግግር የእግዚአብሔር ከሰማይ የሆነ ድምፅ ያገኛል። እግዚአብሔር ተናግሮ ዝም ብሎ የሚሆን ነገር የለም። ነገሮች እንደ ድሮ አይሆንም፣ ይንቀሳቀሳሉ። መነቀል የሚገባው ይነቀላል። ሃሌሉያ! ዛሬም ሌላ ቀን ነው። እግዚአብሔር ይባረክ። እንዴት ደስ ይላል! ቃሉን የእግዚአብሔር ቃል ማገልገል ደግሞ ቃሉን መስማት የመሰለ ትልቅ ሽልማት የለም። ከቃል በላይ እግዚአብሔር የሰጠን ነገር የለም። ከስጦታዎች ሁሉ በላይ ቃል ነው። ቃሉን ላከ ይላል። የሚላክ ቃል ነው። የሚፈውስ ቃል ነው። ቀንበርን የሚሰብር ቃል ነው። ስለዚህ ይሄንን እድል ስለሰጠን ጌታ እናመሰግናለን። ዛሬ እንነጋገርበት ፈልገው ቃል ርዕሱን ልንገራችሁ። ያለህን
ወይም ያለሽን አጽንተህ ያዝ ወይም ያዥ ያለህን አጽንተህ ያዝ። ይህንን ራእይ መጽሐፍ ምዕራፍ 3 ላይ ቁጥር 11 ያለውን የወሰድኩት ርዕሱን ለፊላዴልፊያ ቤተክርስቲያን የተነገረ ቃል ነውና የሚከፍት የሚዘጋ የሌለ የሚዘጋ የሚከፍት የሌለ ብሎ በአንተ ፊት የተከፈተ በር ሰጥቻለሁ ማንንም ሊዘጋው አይችልም ብሎ ብዙ ይናገራል። ያደረገውን መልካምን ነገር ደግሞ ያቺ ቤተክርስቲያን ይናገርና በመጨረሻ ግን አክሊልህን እንዳይወሰድ ያለህን አጽንተህ ያዝ ይላል። ስለዚህ ነው ዛሬ የምንነጋገረው ስለ አጽንቶ ስለ መያዝ። ጌታ የተባረከ ይሁን። አጽንተህ ያዝ። ይህንን ቃል ርዕስ ያደረግኩት እንደነገርኳችሁ ራእይ ነው። የምናገርበት ቦታ ግን ምዕራፍ 38 ላይ ዘፍጥረት ከቁጥር 1 ጀምሮ ያለውን አነባለሁ። እንደዚህ ይላል። በጌታ ስም አነባለሁ። በዚያም ወራት እንዲህ ሆነ፣ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙን ኤራስ ወደሚሉት ወደ አዱለማዊው ሰው ገባ። ከዚያም ይሁዳ የከነዓናዊውን የሴዋን ሴት ልጅ አየ፣ ወሰዳትም፣ ወደ እርሷም ገባ፣ ጸነሰችም፣ ወንድ ልጅንም ወለደች፣ ስሙንም ኤር ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች፣ ስሙንም አውናን ብላ ጠራችው። እንደገና ደግሞ ወንድ ልጅን ወለደች፣ ስሙንም ሴሎም ብላ ጠራችው። እርሱንም በወለደች ጊዜ ክዚብ በሚባል ሀገር ነበረች። ይሁዳም ለቦክር ልጁ ለኤር ትዕማር የምትባል ሚስት አጋባው። የይሁዳም የቦክር ልጅ ኤር በእግዚአብሔር ፊት ክፉ ነበረ፣ እግዚአብሔርም ቀዘፈው። ይሁዳም አውናን ወደ ወንድምህ ሚስት ግባ፣ አግባትም፣ ለወንድምህም ዘር አቁምለት አለው። አውናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ያፈሰው ነበር። ይህም ሥራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀዘፈው። ይሁዳም ምራቱን ትዕማርን ልጄ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጪ አላት። እርሱ ደግሞ እንደ ወንድሞቹ እንዳይሞት ብለዋልና። ትዕማርም ሄዳ በአባቷ ቤት ተቀመጠች። ከብዙ ዘመን በኋላ የይሁዳ ሚስት የሴዋ ልጅ ሞተች። ይሁዳም ተጽናና፣ የበጎችም ጠጉር ወደሚሸልቱት ሰዎች ወደ ተምና ወጣ። እርሱም አዱለማዊ ወዳጁ ኤራስ። ለትዕማርም እነሆ አማትሽ ይሁዳ የበጎችን ጠጉር ይሸልት ዘንድ ወደ ተምና ይመጣል ብለው ነገሯት። እርሷም የመበለትነቷን ልብስ አወለቀች፣ መጎናጸፊያዋንም ወሰደች፣ ተሸፈነችም። ወደ ተምና በሚወስደው መንገድ ዳር በኤናይም ደጅ ተቀመጠች። ሴሎም እንዳደገ ሚስት እንዳልሆነችው አይታለችና። ይሁዳም ባያት ጊዜ ጋለሞታ መሰለችው፣ ፊቷን ተሸፋፍና ነበርና። ወደ እርሷም አዘነበለ። እባክሽ ወደ አንቺ ልግባ አላት። እርሷም ምራቱ እንደሆነች አላወቀም ነበርና። እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። የፍየል ጠቦት ከመንጋዬ ሰድልሻለሁ አላት። እርሷም እስክትሰድልኝ ድረስ መያዣ ትሰጠኛለህን አለችው። እርሱም ምን መያዣ ልስጥሽ አላት። እርሷም ቀለበትህን፣ አምባርህን፣ በእጅህ ያለውን በትር አለች። እርሱም ሰጣትና ከእርሷ ደረሰ። እርሷም ጸነሰችለት። እርሷም ተነስታ ሄደች፣ መጎናጸፊያውን አውልቃ የመበለትነቷን ልብስ ለበሰች። ይሁዳም መያዣውን ከሴቲቱ ይቀበል ዘንድ በወዳጁ በአዱለማዊ እጅ የፍየሉን ጠቦት ላከላት። እርሷንም አላገኛትም። እርሱም ያገሩት ሰዎች በኤናይም መንገድ ተቀምጣ የነበረች ጋለሞታ ወዴት ናት ብሎ ጠየቃቸው። እነርሱም በዚህ ጋለሞታ አልነበረችም አሉት። ወደ ይሁዳም ተመልሶ እንዲህ አለው፣ አላገኘኋትም። ያገሩት ሰዎች ደግሞ ከዚህ ጋለሞታ አልነበረችም አሉኝ። ይሁዳም እኛ መዘባበቻ እንዳንሆን ትውሰደው፣ እነሆ የፍየሉን ጠቦት ሰደድኩላት፣ አንተም አላገኘሃትም አለው ይላል። በደንብ ስሙኝ። ምዕራፍ 38 ላይ የሚናገረው ከ37 የቀጠለ አይደለም። የዮሴፍ ታሪክ ይጀምራል። የዮሴፍ ታሪክ እስከ 40 ምናምን ይሄዳል እስከ መጨረሻው። እዚህ መሃል ላይ 38 ግን ድንገት የይሁዳ ታሪክ ነው የምናየው።
አራተኛው ልጅ ያዕቆብ ማለት ነው ይሁዳ። ይሄ ወደ ከአዶለማዊው ወዳጁ ከኤራስ ጋራ ወደ ሌላ ቦታ ሲንቀሳቀስ እንመለከታለን። ምናልባት ከላይ ያለው ምዕራፍ ስናይ በዮሴፍ ሞት ብለው ስለነገሩት እያለቀሰ ነው ያለው። ምናልባት እሱ ሸሽቶ ወይም ደግሞ የአባቱን ሐዘን ለመርሳትም ሊሆን ይችላል። አይዶን ነው። ግን 38 ላይ ተለይቶ ነው የሚለው። ከወንድሞቹ ተለይቶ ሄደ ይላል። በሚሄድበት ሰዓት ግን የሴዋን ሴት ልጅ አይቶ አገባት። ካገባት በኋላ 2 ልጆች ወለደ ይላል። በደምብ ስሙኝ። ኤር የሚባልና አውናን የሚባል ልጆችን ወለደ። ይሁዳም የበኩር ልጁን ኤርን ትዕማር የምትባል ሴትን አጋባው ይላል። ትዕማር ኤርን አገባቸው ማለት ነው። ነገሩ ግን ክፉ ነበርና እግዚአብሔር ቀዘፈው ይላል። ታላቅ የበኩር ልጅ ሞተ። ስለዚህ ይሁዳ አንድ ነገር አደረገ። ወደ ወንድሙ ወደ ታናሹ መጣና ወንድምህ ሞቷል። እንደ እስራኤል ሕግና ታሪክ መሰረት ባህል መሰረት አንድ ልጅ ሳይወልድ የሞተ ሰው ካለ ወንድሙ ገብቶ ያችን የሟችን ሚስት ያገባታል። ከዛ መጀመሪያ የሚወለደው ልጅ በዛ በሟች ስም ይጠራል። ስም አቁምለት ለወንድምህ ተባለ። ስለዚህ የሚወለደው ልጅ በሱ እንደማይጠራ ለሱ እንደማይሆን አወቀና ይላል። አስጸያፊ ለመናገር የሚከብድ ነገር አደረገ። እሱ ዘሩን በውስጥ ያፈስ ነበር ይላል። ይህ ነገር በእግዚአብሔር ዘንድ በጣም አስነዋሪ ከመሆኑ የተነሳ እግዚአብሔር እሱንም ቀዘፈው ይላል። ይሁዳ 2 ልጆችን አጣ። ሴሎም የሚባል ትንሹ አለ፣ ሕፃን ነው። ስለዚህ ትዕማርን ጠርቶ ሚስታቸውን ጠርቶ አሁን 2 ሞተዋል፣ ትንሹ ልጄ ገና ነው፣ ሊያገባሽ አይችልም። እስኪ አድግ ድረስ አባትሽ ቤት ቁጭ በይ ይለግልሽ አላት። እሷም እሺ ብላ አባቷ ቤት ተቀመጠች በመበለትነት። ሴሎም ግን አደገ። ዓመታት ሄዱ፣ ወራት ሄዱ። ሴሎም እያደገ ነው። ይሁዳ ግን እሱም እንዳይሞት ፈራ። ነፍሰ ገዳይ የሚያገባት ሁሉ ሞት አድርጎ ስላሰበ ልጁን ለመስጠት ፈቃደኛ እንዳልሆነች ትዕማር አወቀች። ሴሎም እንዳደገ ባለም እንዳልሆናት አወቀች። ስለዚህ አንድ ነገር አሰበች። ከይሁዳ ዘር ማስቀረት ከራሱ ከአባታቸው ዘር ማስቀረት ፈለገች። ስለዚህ ይሁዳ ወደ ተምና ይመጣል። የሴዋን ሴት ልጅ ሞተች። የልጆቹ እናት ሞታለች። አሁን ከሐዘኑ ተጽናንቶ ወደ ተምና በግ ይሸልት ዘንድ ይመጣል ብለው ነገሯት ለትዕማር። ይሄን በሰማች ጊዜ የመበለትነት ልብሷን አውልቃ ተኳኩላ ሴተኛ አዳሪ መስላ በመንገድ ዳር ተቀመጠች። እየሰማችሁ ነው? መንገድ ዳር ተቀመጠች። ይሁዳ ይመጣል ያልፍበታል በምትለው መንገድ ላይ ትዕማር ተሸፋፍና የልጆቹ ሚስት መሆኗን እንዳትታወቅ አድርጋ ሴተኛ አዳሪ ጋለሞታ መስላ ተቀመጠች። ሚስቱ የሞተችበት ይሁዳ በዛ ሲያልፍ አያትና ይላል ጋለሞታ መስላው ወደ አንቺ ልግባን አላት። እሷ ደግሞ እንደ ጋለሞታ መስላ ስለገባች ስለተቀመጠች የጋለሞታን ዋጋ ጠየቀችው። ወደ እኔ ብትገባ ከእኔ ጋር ብትተኛ ምንድነው የምትሰጠኝ? ምን ትከፍለኛለህ? ስንት ብር ነው የምትከፍለኝ አይነት አለችው። ኦኬ ችግር የለም ከመንጋዬ የበግ ጠቦት የፍየል ጠቦት እልክልሻለሁ
በቃ የፍየል ጠቦት ለምንድነሽ ለተኛ ካንቺ ጋር አላት። ስለዚህ እንደዚህማ ብሎ ነገር የለም አለችው። ፍየሉ እስኪመጣልኝ ድረስ ምንድነው መያዣ የምትሰጠኝ? መያዣው ምንድነው? መንግሥትሽ አላት። ይሁዳም እንዲህ አላት፣ ተማርም እንዲህ አለችው፣ በእጅህ ያለው በትር፣ አምባር፣ ቀለበት፣ ሦስቱን ነገሮች ስጠኝና ከእኔ ጋር መተኛት ትችላለህ አለችው። ምንም ችግር የለም ብሎ ይሁዳ ከእሷ ጋር ተኛ ይላል። ከዛ በኋላ ሄደ። እሷም ተነስታ የጋለሞታውን ልብስ አውልቃ የመበለትነቷን ልብስ ለበሰች። እንደ ድሮ ሆነች። የተቀበለችው ነገር በትሩን፣ አምባሩን፣ ቀለበቱን ይዛ ትዕማር ተሰወረች። ሃሌሉያ! ኧረ ሃሌሉያ! ተሰወረች። እንደተባለው የፍየል ጠቦት እልካለሁ ባለው መሰረት ይሁዳ የፍየል ጠቦት ዓለማዊ ኤልያስን አሸክሞ ትዕማር ወዳለችበት ወደዛ ላከው። እዚህ ቦታ የነበረች ጋለሞታ አይታለች። እዚህ የነበረች ጋለሞታ ፍየል እሰድልሻለሁ የተባልሽ አንቺ፣ የሚያምር ፍየል ሙክት ይዣለሁ፣ የት ያለሽው? መያዣውን ልወስድ በፍየል ልቀይርሽ መጥቻለሁ፣ የት ነሽ? ትሰማለች እኮ ታያለች እኮ ድምፃን አጥፍታ ዝም። ኧረ የአገሩ ሰዎች እዚህ ጋለሞታ አልነበረች እንዴ? የት ሄደች? ኧረ አልነበረችም ጋለሞታ አልሰማር የለም። ሱረቱን ቀጠለ። ፍሪዳ ይዣለሁ። እሷ ግን በውስጧ ለምን ኮርማ አይሆንም? ሃሌሉያ! ለምን ሰንጋ አይሆንም? የተሰጣት መያዣ፣ የከበረ መያዣ፣ ለሕይወቷ ዋስትና የሆነ መያዣ፣ አምባሩን፣ ቀለበቱን፣ በትሩን ይዛ ትዕማር ዝም አለች። በሚበላ ዛሬ ተበልቶ በዳሪ ለሚወጣ በፍየል ያ የተሰጣትን የከበረ ነገር አልቀየረችውም። በኋላ ኮንስፔንሱ እናያለን። ዚወርስ ኮንስፔንስ ነው ቢሆን ኖሮ ከአዳም ጀምሮ ስንመለከት የሰው ልጅ ፈተና የሆድ ፈተና ነው፣ የምግብ ፈተና ነው። አዳም ያን አትብላ የተባለውን ስለ ሆዱ በላ። ከተዘጋጀለት ከከበረ ነገር ተዋረደ፣ ወረደ፣ ወጣ፣ ተባረረ፣ ክብሩን አጣ። ሁለተኛው አዳም ኢየሱስም የተፈተነ በሆድ ነበር። ይህን ድንጋይ ዳቦ አድርግ ተብለዋል። 40 ቀን 40 ሌሊት ጸልዮ በተራበ ጊዜ ኦፖርቹኒቲ ይፈልጋል። ጠላት በምን ሁኔታ ውስጥ እንዳለ ሰው ይፈልጋል። ደካማ ጎኑ ምን እንደሆነ ያያል። እንደ ተራበ ያውቃል። ስለዚህ ድንጋዩን ዳቦ አድርገው አለው። ወይ ረቦኛል፣ እስኪ ዳቦ ላድርገው አላለም። የጠላትን ሀሳብ ከንቱ ምክር ያውቃል። የመጣበት ዓላማ ለምን እንደሆነ ክርስቶስ ያውቃል። በጠላት ሽንገላ ሳይሸነፍ ቃልን በቃል አሸንፎ ረታው። ሃሌሉያ! ኧረ አሜን! ሃሌሉያ! የዘመኑ ፈተና የሆድ ፈተና ነው። የአገልጋዮች ፈተና የሆድ ፈተና ነው። የምግብ ፈተና ነው። የተቀበሉትን ያን የከበረ ሰማያዊ ሪሶርስን በሚበላ በሚጠፋ በጊዜያዊ በምድራዊ ነገር እየተቀየረ ያለበት ዘመን ቢኖር አሁን ነው። በብልጭልጭ ነገር፣ በምድራዊ ነገር፣ በማይጠቅም በማይረባ በሚገድል ክብር በማይሆን
መቼም የተረገዘ ቀኑን ቀጥሮ ወድም እየገፋ ይመጣልና አረገዘች። ስታረግዝ ደግሞ ለሁሉ ተገለጠ። ሲገለጥ ደግሞ ከሳሽና ሪፖርተሮች በዙ። ለይሁዳ የልጆች ሚስት ያቺ ትዕማር ሴሰነች አረገዘችም ብለው ነገሩት። ይሁዳ ግን ምን አለ ይላል? ወደታች እናነብ። አረገዘች፣ አዎ። የልጆች ሚስት፣ አዎ። አውጣትና ትቃጠል ብለው ፈረደ። ትቃጠል። ምክንያቱም ዝሙት ሰርታለች። በእስራኤል ሕግ መሰረት መወገር መቃጠል አለባት። አውጣት፣ ትቃጠል ብሎ ይሁዳ ፈረደ። እየቆጠቷት ነው ያሉት። አሁን እርጉዟን ትዕማርን ሊያቃጥሉ። ወገኖቼ ሆይ ቅድም ያልኳችሁ ስሙ። የያዘችው ነገር በትር፣ የያዘችው ነገር አምባር፣ የያዘችው ነገር ቀለበት ነው። ሁሉንም የሚያመለክቱ ስልጣን፣ ሁሉንም ወደ ክርስቶስ ይወስዱናል። መዝሙረ ዳዊት 110 ቁጥር 2 ላይ እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶች መካከል ግዛ ይላል። የሚያስገዛ በትር በእጇ ይዛለች። ክብር ለእግዚአብሔር ይሁን። ያን የከበረ በትር በእጇ ይዛለች። ቀለበት ስልጣን ነው። ነገሥታት አንድ በቀለበታቸው ከበረሩ በኋላ አይቻልም። አውቶሪቲ ነው። አሁን ግን ትቃጠል ተብላ እየተወሰደች ነው ያለችው። ትቃጠል፣ 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 ትቃጠል እየተባለ እየተጨበጨበ ነው ሊገድሏት። ምን ምስል ይመስላችኋል? ትዕማር ኧረ በእግዚአብሔር፣ ኧረ በእናታችሁ፣ ኧረ እኔ እኮ እንደዚህ ነኝ፣ ኧረ ማሩኝ ዛሬ፣ ኧረ እባካችሁ፣ ኧረ አታጋጥሙኝ፣ ኧረ እርጉዝ ነኝ አትልም። ለምን? የያዘችውን ታውቃለች። ሃሌሉያ! በሚበላ ነገር በኮርማና በፍየል በሆድ አልቀየረችውም። አሜን። ትቃጠል፣ ትቃጠል ሳስበው ለእሷ ዝማሬ የሆነላት ይመስለኛል። ትቃጠል፣ ትቃጠል፣ ትቃጠል እያለ በከበባት ዙሪያ እሷ ስትል የማስበው እኔ ትቃጠል፣ ትቃጠል ሲባል ሰው ማሸብሸብ ጀመረ። ይባለስባይ ሃሌሉያ! የጠላት ጭብጨባና የጠላት ወንድበር እግዚአብሔር ለታመኑት ሙዚቃ ነው። አሜን። አይደነግጥም፣ አይፈራም፣ አይሸበርም። የያዝሽውን ከያዝ፣ የያዝከውን ከያዝ። ምንም መከራና መከራ ቢመጣ እግዚአብሔር ታምነሃልና። አስር ቢነድና ቢቀጣጠል እሳቱ እግዚአብሔር መያዣውን ሰጥቶ ከአንተ ጋር ያለው ጌታ ስለምጣት በጭብጨባቸው ጀምሳለን እንጂ አትረገም። እስኪ አሜን። ትቃጠል፣ ትቃጠል ሲባል ተረጋጋ፣ ተረጋጉ። ማቃጠሉን ቆዩ። እንግዲህ ልናገር አንድ ነገር ስሙኝ። ይሄ ያረገዝኩት እኔ ልክ ነው፣ አርግዣለሁ። ለዚህ ባለ ገንዘብ ነው። ይሄ መያዣ፣ ይሄ በትር፣ ይሄ ቀለበት፣ ይሄ አምባር የማን ነው ብላችሁ አቃጥሏት ላላችሁ ለይሁዳ አሳዩ ስላላከች ይሁዳ ሲሰማ አንገቱን ደፋ። ነገሩ ተገለበጠ። ሃሌሉያ! እውነተኛ ነች አለ። ትቃጠል ባለበት አልፎ እውነተኛ ናት። ልጄን ሶዶምን አሰጥተዋታል፣ እውነተኛ ናት አለ። ከሞት በመያዣዋ ተረፈች። ወገኖቼ ሆይ የመውለጃዋ ወራት በደረሰ ጊዜ በውስጧ መንታ ነበሩ። ዛራና ፋሬስ የሚባሉ ልጆች ይዛሉ። ፋሬስ ማለት ከይሁዳ ቀጥሎ በይሁዳ ነገድ ሐረግ ውስጥ የሚሄድ ዘርን የሚያስቀጥል ነው። እሱን ይቃጠል ነበር ማለት ነው። ፍየሉን ብትበላ ኮርማው ሆዷ በአፍቶ ሳስቦ ብትበላው ኖሮ ያን ፍየል ብትበላና መያዣውን ብትቀይር ኖሮ ፋሬስ የለም፣ ዛራ የለም። ዛሬ እግዚአብሔር ለጀኔሬሽን ያስቀመጠው በእኛ ላይ ያለ የከበረን ነገር
በምድራዊና በሚጠፋ ነገር ለሚቀይር ዳርዳር ያሉ ሰዎች ይህንን ላስብ ዛሬ ይፈልጋል። የተቀበልከው የከበረ ነገር ነው። የተቀበልከው የከበረ ነገር ነው። ተራ ነገር አይደለም። የደም ዋጋ አለበት። የክርስቶስ ደም አለበት። በደም ነው የተገዛኸው። በደም ነው እንደዚህ ሆንከው። የደም ዋጋ ነው። የምድራዊ ሀብት ሁሉ ቢጨመርና ቢሆን ኢኑ ኮምፓራብል በምንም ተአምር አይተካከለውም። ይሄንን ተረድቶ የዕብራውያን ጸሐፊ የሚናገረው ነገር አለ። ዕብራውያን ምዕራፍ 10 ቁጥር 29 ላይ እስኪ እንደዚህ የሚል ቃል አለ። ምዕራፍ 10 ላይ ከቁጥር 27 ጀምሮ እንዲህ ይላል፣ 26 ጀምሮ እስከ 29 የእውነትን እውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችን ሊበላ ያለው የእሳት ብርታት አለ። የሙሴን ሕግ የናቀሰው 2 ወይም 3 ቢመሰክሩለት ያለ ርኅራ ይሞታል። ኦቤስ የእግዚአብሔርን ልጅ የረገጠ ያንን የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያጥፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? የጸጋውን መንፈስ ማጥፋፋት ነው። የተቀበልከውን ሰማያዊ ሰው የተቀበልከውን መንፈስ የተቀበልከውን ጸጋ በማለባና በምድራዊ ነገር መቀየርና ማጣጣል ማለት የጸጋውን መንፈስ ማጥፋፋት የልጁን የኪዳን ደም መርገጥ ማለት ነው። የሚበቀል ተቃዋሚዎች እንዲበላ ያለ የእሳት ብርታት አለ ይላል። ትዕማር ትቃጠል ተብሎ እሳት እንደነደደው ከምድራዊ እሳት በላይ የሚበል የከፋ እሳት ተቃዋሚዎች እንዲበላ ያለ የእሳት ብርታት አለ ይላል እግዚአብሔር። ስለዚህ ምን ያህል ለምንጠነቀቅ እግዚአብሔር ይፈልጋል። ለተቀበላችሁ ነገር ምን ያህል አጥንታችሁ መያዝ አለባችሁ። ልባችሁ በምንም ተአምር ሊሸፍን አይገባም። በምድራዊ ነገር ያልፋል፣ ይጠፋል። ምድራዊ ነው፣ ሰማያዊ ግን ለዘላለም ነው። ሃሌሉያ! እስኪ ለዘላለም ነው። እስኪ ሰማያዊው ግን በሉ ለዘላለም ነው በሉ። ኤፌሶን ላይ ጳውሎስ ሲናገር ምዕራፍ 1 ቁጥር 10-11 አካባቢ ይላል በመንፈስ ቅዱስ ሃሌሉያ በዛም ያደረጋችሁ ይላል ተጠመቃችሁ። ያ ደግሞ የተቀበላችሁት መንፈስ የርስታችሁ መያዣ ነው ይላል። የርስት መያዣ ምን ማለት ነው ታውቃላችሁ? ርስት መያዣ የቤት ፕላን ማለት ነው። አንድ ሰው ቤት ሲገዛ ወይም ደግሞ ሲሰራ የሚሰጠው የቤት ባለቤትነት ወረቀት አለ። ያ የቤት ባለቤትነት ባለቤት መሆኑን የሚያሳይ ነው። ይሄ የመንፈስ ቅዱስ ደግሞ በውስጣችን የታተመው መንፈስ ደግሞ የርስታችን መያዣ ነው ይላል። በሰማይ ቤት እንዳለ የምትይዙበት ማረጋገጫ ነው ይሄ መንፈስ። እና እንዴት ይጣላል? እንዴት ይሄ ነገር ይተዋፋል? እንዴት በምድራዊ ነገር ይቀየራል? በማይረባ ነገር ይቀየራል? እንዴት ወደ ሌብነት፣ እንዴት ጌታ ወደማይከብርበት ነገር እንገባለን? እንዴት ታማኝ አድርጎ ሽሞን ታማኝ አድርጎ ቀጥሮን ያ የማይገባንን ታላቅ ክብር በእኛ ላይ አድርጎ እንዴት ቆሻሻ ነገር ውስጥ ይገባል? ልንጠነቀቅ እግዚአብሔር ይፈልጋል። የተቀበላችሁ ውስጣችሁ የተተከለው ነገር ተራ ነገር አለ። የከበረ ነገር የሚያስጠይቅም ነው። not ordinary አይደለም ብቻ ሳይሆን ያስጠይቃል። ልንከባከበው በጨለማ ውስጥ እንዳለ ብርሃን ልንጠብቀው እግዚአብሔር ይፈልጋል። ብዙዎች እግዚአብሔር ሰዎች በዚህ መንፈስ ጨክነው ነው ክብርን ያገኙት። እንደ ኤልያስ 3 ዓመት ከምናምን ሰማይን ዘግቶ ጠልፎ ከዛ በኋላ ደግሞ ዝናብ ሲያዘንብ ኤልያስ አክዓብን የዝናቡ ስንፈርፈረ ብዙ ነውና ሰረገላህን ጭነህ ውረድ ምናምን ሲለው
ኤልያስ አሸፍጠው በእግሩ እየወጣ በዛ ጭቃ በዛ ዝናብ እየወጣ ዝናቡን ያመጣው እኔ ጌታ አገልጋይ ነኝ ብሎ እኔም እስኪ አንድ ሰረገላ ወይም ደግሞ ካርታ አጠገብ መቀመጫ አዘጋጅልኝ ብሎ የሚያዋርድ ነገር ደረጃው ያልሆነውን ነገር አክዓብን አልጠየቀም። በእግሩ ያልነበር ይላል ይሮጥ ነበር እያዳለቀው እየወደቀም ቢሆን። ሃሌሉያ! እግዚአብሔር ፈልገው ምድራዊ እንደሚልቀው ሁልጊዜ እግዚአብሔር ፊተኛቸው ኋላኛ አያደርጋቸውም። ያስቀድማል እንጂ እግዚአብሔር ሁልጊዜ ኋላ ያስቀራቸውም። ሰረገላን የሚቀድም ነበር ኤልያስ ሩጫው። አክዓብ በሚሞትበት የኃጢአተኛ የእስራኤል ንጉሥ ደሙ በሚፈስበት በዛ ሰረገላ ላይ እኔ ኤልያስ አልቀመጥም ብሎ ነው ሩጫ ጀመረው። እግዚአብሔር ተደሰተ። የአክዓብን ሰረገላ ንቋልና ሁለተኛ ነገሥት ምዕራፍ 2 ላይ 11 ምዕራፍ ተነቦ ከሰማይ የእሳት ሰረገላና ፈረስ ለኤልያስ ተልከው ወደ ሰማይ ወሰዱት። ምድራዊ ፈረስ ለሚልም ሰማያዊ ፈረስ ተላከ። አሜን ሃሌሉያ! ክብር እየጨመረ የሚሄደው የእግዚአብሔርን ነገር ስንጠብቅ ነው። በዚህ ዘመን ያለ ክብር መሻገር አይቻልም። ያለ እግዚአብሔር ነገር ማሸነፍ አይቻልም። አድካሚ ነገር ነው ዘመኑ። አሸናፊዎች ከሱ ጋር የተጣበቁ ናቸው። ርስታቸውን መያዣ የያዙ ናቸው። በሚበላ በምድራዊ ነገር ነገራቸውን ያቀየሩ ናቸው። አሸናፊዎች እግዚአብሔር አምላክ ይርዳን። አሜን። ጌታ ይርዳን። የአሁኑ ስቃይ የአሁኑ መከራ ያልፋል። ጠላት ያን ምክንያት አልሆነ የሚመጣ ወደ እያንዳንዳችን በስራ ቦታችን፣ በጎረቤታችን፣ በሌላም ቦታ ጠላት ይዞ የሚመጣው ነገር ይህን ነው። እጃችንን ምናምን ሊያስተካካ ይፈልጋል። ኃጢአቱን ሊከተል ይፈልጋል። ባዶነታችን ክፍተታችንን አይቶ በምድራዊ ነገር አለመሟላትን አይቶ ወደ አንቺ ይመጣል። አንዳንዱ በጋብቻ እንደ ሰው ማለት እኮ ነው የምትመላለሰው። ምናልባት ልክ እንደ ሰው እንደ ማንኛውም ሰው እኮ ገበያ ትሄዳለህ፣ በላን ትጠጣለህ፣ ተኛለህ፣ ትነሳለህ፣ ትሰራለህ። ጳውሎስ ቢለው እንደ ሰው ልማድ ምንም ብንመላለስ እንደ ሰው ልማድ አንዋጋም። ለምን ሲባል የጦር ዕቃችን ሥጋዊ አይደለም፣ ነገር ግን በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን የሰዎችን ሀሳብ እናፈርሳለን። ኧረ የሚያፈርስ ነው አንተ ጋር የሚወሰድ ምናምን አይደለም፣ የሚያፈርስ አንተ ጋር። አንተ ትለያለህ፣ አንተ ትለያለሽ። ተራ አይደለህም። ይህ ናት ኦርዲናሪ አይደላችሁም። ጠላት እንደሚሰብካቸው አይደላችሁ። ቢዘገይም ይመጣል። እስኪ ቢዘገይም ይመጣል በሉ። እንደገና ቢዘገይም ይመጣል። በመጠባበቂያ ላይ ሆኜ በሉ። እርሱን እጠብቃለሁ። አያሳፍርም። አሜን። አያሳፍርም። አሜን። አያሳፍርም። አሜን። አያሳፍርም። በጉን ለማላገጫ አሳልፈው እግዚአብሔር አይሰጥም። ለሚታመኑበት ይታመናል፣ ይሸልማቸዋል። ሃሌሉያ! የምድራዊን ነገር ለናቁ የከበረ ነገር ይሰጣቸዋል። ለኤልያስ የእሳት ፈረስና ሰረገላ ላይሞት ላይቀበር ከምድር ወደ ምድር ሳይሆን ከምድር ወደ ሰማይ የሚወስድ የከበረ ነገር ተላከለት። በአድራሻችሁ ይላካል። በእያንዳንዳችሁ አድራሻ ይልከዋል። እግዚአብሔር ይልከዋል። ዘገየ የምትሉትን ታገኙታላችሁ። አጣሁት የምትሉትን ታገኙታላችሁ። ተበተነ የምትሉት ይሰበሰባል። አለቀ የምትሉት ይሞላል። እሱ ጌታ ነው። እግዚአብሔር አምላክ ነው። ሃሌሉያ! ስለዚህ ትዕማር መያዣዋን በጠቦት ልትቀየር አልፈለገችም። በቃ የሚያጓጓ ታየዋለች እኮ በዛ ላይ ሆና የሚያጓጓ እኮ ነው ፍየሉ። ኖ ኖ ኖ ኖ ኖ አይቻልም ማለች። ምሳሌ ላይ እንዳለው
ከመኮንን ጋር ለመብላት ብትቀመጥ በፊትህ ያለው ምግብ አይመርህ፣ የሐሰት እንጀራ ነውና። ሰውነትህ ግን ቢሳሳ ለማብላት ብትጓጓ በአንገትህ ላይ ካራ አድርግ ይላል። ቢላ አድርግ እንዳያምርህ ያ ምግብ ቢላ አድርግ በላቀ እንዳትጡት አረግ እኮ ነው። ከመለምታዊ ነገር እናጓጓ ነገር አይመርህ እያለው ነው። እግዚአብሔር ጸጋውን ያብዛልህ። ጨካኞች ያድርጋችሁ። ለጌታ ጨካኞች ያድርጋችሁ። ሃሌሉያ! ጨካኝ ያድርጋችሁ። በየትኛውም የሥራ መስክ በመስሪያ ቤታችሁ በሌላው ቦታ ቢሆን እግዚአብሔር ጨካኝ ያድርጋችሁ። ማስተዋል እግዚአብሔር ይስጣችሁ። ሐሳቡን እንዳንስት ማስተዋል ያብዛልን። ጸልያለሁ ሁላችሁ። ሃሌሉያ!